ባለሱቅ አቤት እንቁላል አለ አላው ኪሎ ስንት ነው? እንቁላል አይደል ያልከኝ? አዎ ኪሎ የለማ በፍሬ ነው የምንሸጠው። በኪሎ አይሸጡም? አዎ ይቅር። ምስርስ? ምስር አለ በፍሬ ስንት ነው እሱ? እንዴ ልጁ አብዷል እንዴ? ምንድነው ያማል እንዴ? የለም እንዴ የለም በፍሬ በቃ ይራስጪ። እሺ ስንት ላርግልህ? ሜትር ስንት ነው? ኧረ የባሰውን አታምጣ። ምን ሆነ ነው ያማል? ለመሸጥ አይደል? ሂድ በእናትህ ትቀልዳለህ እንዴ? እንዴ ሰው ማባረር ጊዜ እየገደልክ እኮ ነው። በገዛ ብር? ኧረ ሂድ በእናትህ ሌላ ሰው ላስተናግድበት። ኧረ እኔ ራሴ ከታች ሂድ ግዛ እስኪ በፍሬ የሚሸጥልህ ሱኖ ከስተመሪ። እንዴት ነው እራት ልትበሉ አይደል? አዎ ሳህን ካጣችሁ ብዬ ባለፈው ነው አመጣው። ኧረ ምኑን እናጣለን? እቺ ብቻ ናት እንደ ያለችን ተንኮሱ አንተና አይ ድንገት ብዬ ነው። በቃ ካለሽ ችግር የለውም። እኔ ደግሞ ላይም ታችም ሱቅ እንጀራ ፍለጋ ይዞርኩ ነበር። አጣው የለም እሱ። ኧረ እባክህ እስቲ እንጀራ አይ ተይ ወጥም የለኝም እኮ። ኧረ ግባ ብላ። ኧረ እኔ ለዛ አይደለም። ኧረ ብላና ተቀም። እሺ በቃ ካልፈለክ ደህና ደር። እሺ በል እሺ ደህና ደር። እሺ ሳኑን በቃ መተሽ ሰይም ምን ታመጣታለ? አይ እንዴ ናስቲ እሺ የቤት ክራይ አሰጠኝም እንዴ አንተ? የቤት ክራይ አሰጠኝም? ቤት ክራይ? አዎ እሺ ችግር የለውም። 300 ብር አለሽ? አዎ አለኝ። ስጪኝ እስኪ እመልሳለሁ ብድር። እሺ ይሄው እንካ። አመሰግናለሁ። ችግር የለውም። እንትን እያሰብኩ ነበር እኔ ራሴ ነው። ብር ጎደለ። ለምንድን ነው የጎደለ? የለኝ እንትን ብሎ ይኸው ሞላ። ምኑን ነው የሚሞላ? የቤት ኪራይ እንዴ የ300 ለብቻ ነው የምሰጠኝ። የቤት ኪራይ ጨምሬልሽ እዚህ ውስጥ አይደል ያንቺ 300 ይኸው ቤት ኪራይ ላይ ጨምር ሞላው። እኔም አንቺም በቃ ከዕዳ ነፃ ነኝ። ያጂ ኧረ እባክህ 300 ብር አለብኝ አሁን የተቀበልከኝ። ከኔው ወስደህ ወደ እኔ ትመልሳለህ? ቤት ኔት በይ ይኸው መለስኩ አይደል? አሁን ምን አለኝ ተቀበልኩ። ይሄ የቤት ኪራይ ነው አባቱ 300 ትሰጠኛለህ። የለም እውነት ነው የሚቀልደው ልጁ። ከኔው ተቀብለህ ወደ እኔ ትመልሳለህ? የሰው እንባ አለቅሽም እንዴ ጭራሽ? ኧረ ተይ እንዴ ምንድን ነው ሰው ዘንድ ነው የራሱ ነው። እንኳን አንተ ድሮ ጀግና ነበርካ። ምን ነገርሽ? አዎ እንዴ ድሮ ምን መሰለሽ እንግዲህ እሺ እንትን ነው በቃ እኔ ጠብ እወዳለሁ። እሺ ከዛ ኳስ ሜዳ ሲሄድ ራሱ ኳሱን ሳኔ ሰው ነው የምጠርዘው። ጎል ውስጥ ሰው ገዳለሁ። ኧረ እባክህ እኔን አታልሎ ይመጣል አይደል? ኳሱን ትቼ እሱ ጠርዛለሁ። እሺ የጎል መረብ ውስጥ ስከት ጎል የገባ መስላችኋል ሰዎች ኳሱን ሳያዩ? አንተ ሰው እየጠረዝክ ጎል ታስገባ። ጎል የሆነ ጊዜ ተናደርኩ። 2 ጎል ሲያስገቡብኝ ተናድጄ 11ዱንም ከተትኩ ጎል ውስጥ ጠረስኩ። በቃ ዝም ብዬ ተንፈሷል እየለመኑ። ከዛ ዞር ብዬ ሳይ ተመልካቹ የለም። ስታዲየም ባዶ አረግ ወጥ ፈሩ። ከዛ በሄሊኮፕተር መጡ። እንግዲህ እሺ እኔ ንዴት እንግዲህ ታውቃለሽ ስሜት ውስጥ ነው የምትገቢው። ዘለልኩና ሄሊኮፕተሩ ራሱ በቃ ዝም ብዬ ተናደድኩ። እንደዚህ ዘልዬ ጎትቼ መሬት ላይ በተንከ። ከዛ የወደቁት ጠየቁ። ጭራሽ ተጫዋት ለአንተ እያመጣሁልክ ነው ሽሮ። አዎ ባለቤቴ በጣም ነው የሚወደው ጥሬ ስጋ። ለዛ ነው ለሱ ነው ያዘጋጀው። ይሄ ለሱ ነው? አዎ ተጫዋት አንተ አመጣልሃለሁ። እሺ እንትን አለኝ እንግዲህ እንትን ነው በቃ ጨነቀኝ። ኧረ እውነት ጠጣ እሱን ልጠጣ? አዎ እሺ ግን እኮ እኔም እንትን ነው ምን በቃ ብሄድ ይሻለኛል እንግዲህ። ለምን? ይሄ ጥሩ ነው ጠጣ። ሽሮውንም አመጣልሃለሁ። ብቻውን ነው የምበላው ይሄ? አዎ
በጣም ነው የሚወደው። እውነት በቃ ሽሮን ተይው በቃ ያሞኩት ቤታን ጂንሱን በላን ነው። ኧረ ለምን አበላ ተይው በቃ እሺ፣ እሱን ይዘህ ሂድ በቃ እሱን ጠጣው እንጂ እንምሰዳ። አዎ በቃ እሺ በይው። እሺ በይ። አመሰግናለሁ። እሺ ቻው በይ። እንዴ ምንድነው እጄ ተለጥፎ? ኧረ ምነው ማግኔት ነው እንዴ? እኔ እንጃ። ና ቆይ ቁም። እንዴ ወዴት ነው የምትሮጠው? አይ ቤት እየገባሁ ነው። ሰው ይዘህ ትምጣ አላልኩህም? አይ ጓደኛዬ ነው። እውነት ጓደኛዬ ነው እና ሽንት ቤት ይሞላል፣ ውሃ አለ፣ ስንት ነገር። አንተ ዝም ብለህ ሰው ይዘህ ትመጣለህ? ኧረ ሽንት ቤት አትጠቀምም? ትጠቀማለህ እንዴ ሽንት ቤት? ኧረ አዎ አለ በእናትሽ። እና እንዴት ነው የማይጠቀሙ? አልጠቀምም አትልም እንዴ? ምንድን ነው ዕቃ እንድትሰጪ? የምን ዕቃ? ይኸውልሽ እንግዳ መጣና፣ አዎ ፍሪጅ በይው። እሺ ሶፋ፣ እሺ ቲቪ እና እሺ አልጋ። ዛሬ ብቻ እንግዳ መጣ እንዳይጣግበኝ ነው። እሺ እንዴ የቤት ዕቃ ነው እንደ የምትዋሰው አንተ ደግሞ። እነዚህ ብቻ እውነት እንዳይታዝቡኝ ነው። እንዴ ሳህን ምናምን የምትጠይቀኝ መስሎኝ ነው። አይደብርህም? እንደዚህ አይነት ነገር ይዋሳል እንዴ? ምን ችግር አለው? ነገ እኮ እንትን እሺ ወይ ቤት እንቀያየር። ኧረ ድረስልኝ ጭራሽ። ምን ላል? ኧረ ሂድ ውጣልኝ በእናትህ አበዛከው አንተስ። ኧረ ምን ችግር አለው? ምን ችግር አለው እንዴ? ማንኪያ ምናምን የምትወስድ መሰለ እንዴ? ሶፋ ነው የመሰለ ያከለ ነገር እሸክሜ ነው የምወስደው። ኧረ ሂድ በእናትህ ሂድ አበዛክ። ሂድ ውጣ። ተይው እንዴ አይደብረውም እንዴ? ምን ይሄ ጎረቤት ለመቼ? ተይዋ በቃ አንተ ራሱ ተው በቃ ተይው። የት ነው የምታስቀምጠው? ቤት ራሱ ጠባብ አይደል? ተይው በቃ። አባት ሰላም ነው? እንዴት ነህ? ሰላም ነው? እንዴት ነው? እዚህ አካባቢ ነህ እንዴ? እዚህ ነኝ። እዚህ አካባቢ ነህ? የምከራይ ቤት ይገኛል እንደዚህ? ቤት ፈለግ? አዎ ቤት ፈልጌ ነው። ይሄ ያንተ ነው መኪናው? አዎ የኔ ነው። እሱን ተውና አለ እንዴ? እኔ አሁን ሰው ነኝ እንዴ? ይሄ ገዝተህ ነው መኪናው? አዎ ገዝቼ ነው። የምከራይ ቤት እኮ ነው የጠየቅኩህ። ስለ መኪና ነው እንዴ አንተ? በቃ እኔ ራሴን ባጠፋ ነው የሚሻለው። ማለት ሰው አንተ በዚህ እኔ ታናሽ እኮ ነህ። በዚህ መኪና እስከ ስንት ነው የምትከፍለው ቤት ብታገኝ? አዎ አሪፍ ቤት ከሆነ እስከ 20 ሺህ ለአንድ ወር። አዎ እስከ 20 ሺህ ወይ እስከ 30ም ችግር የለውም። ምን ነው ምን ሆነ ነው? እኔ በወር እኮ 5,000 ማላገኝ ተው። ሰው እየኖረ ነው። ኧረ በእናትህ አታልቅስ። ካለ ንገረኝ ነው። በቃ ተው አላውቅም። እንድታብሳጭ መጣን። ሂድ እባክህ። ምን ሰው ነው? ቶንኮሱ ምንድን ነው የምትሰራው? ድንጋዩን ላስጠጋቢ። እኔ የምልህ ባለቤት እንዴት ናት? ደህና ናት? አዎ ደወልክላት? ከሰውዬ ጋር ተጣሉ አሉ። የምን ሰውዬ? የጎረቤቱ የባለ ስልኩ? አዎ እሱማ የሆነ ነገር አለው። አዎ ስልክ አለው። ለሱ ነው የሚደውለው። አዎ ለምንድን ነው የተጣሉት? እኔ እንጃ። እነሱን ላስታርቁ ነው አሉ። ዛሬ ብር ላክ ሲሉን 300 ብር ከሰው ተበድሬ ላኩ። አንተ ምን ቤት ነው የምትጃጃለው? ለምንድን ነው የምትልከው ብር? እንትና ከጎረቤቱ ጋር ተጣላች አሉ። ትጣላ ምን አገባህ አንተ? ባለቤት አይደል በሱ አይደል የሚያገኛቸው እነሱ። አንተ ጅሎ ነው በእናትህ ጅሎን ዝም ብለህ ትልካለህ እንዴ ብር? ኧረ ተይ እንዴ ምን ላድርግ እንግዲህ ጎረቤት ጋር መኖር እንግዲህ ሰው ሲቸገር ሳገኝ ብዙ ነገር አይደል የሚያደርገው። አዎ ይሄ ይሄ ጎረቤት አይባልም። ኧረ ተው አንቺ ግን ቅናት አለሽ እውነት። ኧረ ምን ቀናለሁ? በዚህ ደግሞ ይቀናል እንዴ? ተይ በቃ ገባኛ። እኔ ለቤቴ ክብር አለ። መጣሁ። የት ነው የምትሄደው? እንትን ነው ዘመዶች ጋር። ዘመድ? አዎ ሄደው እንግዲህ። የት ነው ያሉት? የት? የእነሱ ድሮ የነበሩት እንትን ነበሩ እኛ ጋር ነበሩና ከአከራዮቹ ጋር ሲጣሉ። እሱን እኮ አይመለከተኝም። አሁን ያሉበት ንገረኝ ነው። እንትን ነው የት ሄዱ መሰለ? ይኸው አትሂዱ እያልኩ ነውና በቃ ሰውዬ ያሟል እንዴ? እሱ ምን ይመለከተኛል? አሁን የት ነው ሰፈሩ? የት ነው ነው አሁን እነሱ ያላቸው ሰፈር? አዎ
እንትን ነው ጥሩ ሰፈር ነው አሉ። ጥሩ ሰፈር ምርጥ ነው አሉ። እንደውም ከዚህ ይሻላል አሉ። እዛ ነው የምሄደው። እብድ ነው እንዴ ሰውዬ? አሁን ያሉበት ሰፈር ንገረኝ። የት ነው የሚሄደው ንገረኛ። እነሱ ጋር ነው የምሄደው። እነሱ የት ነው ያሉት እንዴ? ቤታቸው ተከራይ ምንድነው? አንተ ሌባ ነው እንዴ? ራሌንም ካንተ እንዴ? ውረድልኛ። ሰፈሩን ካልነገርከኝ ዝም ብዬ እነዳለሁ እንዴ? እንዴት? ኧረ እንዳትረግጠው። አይ አለ። ምን ነው ቡና ነው? አዎ ና በእናትህ የሚወቅጥልኝ ሰው አጣሁ እኮ እጄን አሳመመኝ። እቼኛዋ? አዎ ሰው እየጠበቀኝ ነበር ግን። ኧረ ቶሎ በልና ውቀጥልኝ። ልጠጡ ነው? አዎ እንጠጣለን። አሪፍ ሆኗል። በቃ ይበቃል። እሺ እንትን ነው እኔ ቡና ጠጥቼ ልመጣ ነው። ኧረ እባክህ እሺ ሂድ ጠጥተናል። አዎ በቃ እሺ አነሳዋለሁ። እንዴ ተንኮሱ ስራ ጀመርክ እንዴ? ዋው ደስ ይላል። ይሄን ልሸጠው ነው? ይሄን ጀመርኩ። በቃ ሰው ጠብቀኛል። ዋው አባባ አምጣ አንዱን ልቅመስልህ። ትገዛለህ? አዎ ገዛለሁ። አበረታቱኝ። እውነት ያው እኔ ከእናንተ ማናለ። እሺ አበረታቱኝ። እሺ ልቅመሰው። አዎ ሰው ዋው በጣም የሚጣፍጠው አንዱን አምጣ። እሱ የሚቅመስ ቅመሰው። ቅመሰው። አዎ እሺ ይሄው እንካ አንተ። ጥሩ ነው። እንትን ነው በቃ ምን መሰለሽ ስራ ከሚያጣ ጨረሽው? አዎ ይሄ ብዙም አይደለም። እስቲ ሌላ ስጠኝ ወይ እንቅመሽ። እሺ በቃ እንቅመሽ። እሺ ነው በቃ እኔ ተበድሬ ነው ከሰው ጀምሮ። በጣም እኮ ነው የሚጣፍጠው። አዎ በጣም በቃ ላይ ለሱ ጨምርለታ። መጨረሻው? አዎ ጨረሰው? አዎ ሰጪ። እሺ በቃ እንትን ነው። አዎ ለኔም ጨምርልኛ። አይጣፍጣል? በጣም ነው የሚጣፍጠው። እውነት? አዎ እሺ ለኔ ለልጄም። እሷ ቀመሰች? አልቀመሰችም። ጮኛ? አዎ ትበላለች እሷ? አዎ በጣም ነው የምትወደው። እንኪ ማሚ በቃ እቺ ምን ብዬ ይዤ እወጣለሁ? ኧረ እንደዛ ከሆነ አምጣዋ። ትበላላችሁ? በሰርቪሱ አምጣ በቃ። በቃ ነገ ከሰው ተበድሬ ጀምራለሁ። እሺ በቃ እናመሰግናለን። እሺ በጣም ነው የምናመሰግነው። በቃ ኑሮ ከብዶኝነት በቃ ራሴን ያዝ። ኧረ አይዞን። ምን ድሮ ደግሞ ተጫዋች ነበር ካሉ ኳስ? አዎ ነገሮች? አዎ እንትን ነው እንደውም እኔ ኳስ ሲታለል ራሱ በአይን ማየት ራሱ ከብዳቸዋል። ኧረ እባክህ እንደዚህ ጥሚም ማረገውና እሺ ኪፐሩ ራሱ እንኳን መያዙ ይቅርና በአይኑ ሳይ ነው ጎል ውስጥ የሚቀድ። ኧረ እባክህ ጎበዝ ነበርክ ማለት ነው። እንዶች ነው የምወዱኝ በብዛት። ኧረ ከነሱ ጋር ነው የምትጫወተው? እንዶች ምን መሰለሽ? እሺ የሆነ ጊዜ ተሳሳትኩና ኳስ ከሜዳ ስጠርዘው እነሱ ጋር ህንድ ሀገር ወረደ። ከዚህ ከኢትዮጵያ ህንድ ድንገት ነው ተናደርኩና መታው። እሺ ከዛ ኳሱ ጠፋ ተባልንና 2 ቀን አድረን እሺ ተንኮሱ የመታው ኳስ እኛ ጋ ነው መታችሁ ውሰዱ ብሎ በዜና ዘገቡ ምሮቹ። ኧረ እባክህ እኔ አላየሁም እንግዲህ ሰው ነግሮኝ። እሺ ከዛ እኔን ፍለጋ መጡ። ተደበቅኩ። ለምን? ሰማይ ላይ ማልቀረ በሄሊኮፕተሮችን ፈለጉኝ አገኙኝና ሄሊኮፕተሩ ውስጥ ሆኖ ይቅርታ ጠየቁኝ። ይቅርታ ሲጠይቁኝ ሰላም አልኳቸው። እንደዚህ ጨበጥ ወደ ላይ እሱ ሲጨብጠው እሺ ይሄ ሰው የዋ ነው አሉ። ወረዱ። 48,000 ይሆናሉ ብዛታቸው። ኧረ እባክህ ሲወርዱ በቃ በዛው ተወኩ ተናድጄ ኳስ። ኧረ በዛ ነው ያቆምኩ። ኦኬ ደግ አደረክ። ይሄ ልጅ ምን ሆኖ ነው? በእናታችሁ ምግብ ልስጠው እንዴ ጠርቼው? ተንኮሱ 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 አሰማም እንዴ?
እንዴ ና ምግብ ብላ ብዬ እኮ ነው። ምን ሆነ ነው? ምን አልሽኝ? ምግብ ነው? አዎ ለሱ ነበር የጠራሁት። ምግብ እንዲበላ እንዲበላ ነው። ምግብ ነው? ኧረ ንገረኝ። ምግብ ነው? ምግብ ነው ወይ እንዲበላ እጄ ልታጠብ? ተው በቃ አሁን ትቻለሁ። ስጠራክ ለምን ዝም ትላለህ? ምግቡን ትኖ እኔ ተይው አንቺ ራሱ እኔ ራሱ አልበላም። ግን ብትሰጪኝ ራብ ቀሰቀሽኝ እኮ እንትን ራብ ጀመረኝ። ሰው ሲጠራክ ለምን ዝም ትላለህ አንተ? እንትማ እኔ ተናድጄ ዝም ብዬ በራሴ እናድዳለሁ ታውቃለህ። ስራ በቃ አሁንማ ሀሳቤን ቀየር። ምንድን ነው? ምን እየሆናችሁ ነው? ምንድን ነው? ጓደኛዬ ታሞ መንገድ ላይ ሐኪም ቤት ውሰደኝ ሲለኝ በዚሁን ልብስ ልቀይር ብዬ ይዤ መጣሁ። እንዴ እዛ አትወስደውም እንዴ? እንዴት ነው ተሸክመ እዚህ ድረስ የምትመጣው? እስኪ ወደ በእናትህ እንትን ነው። አይ ጉዴ! ልጁን አስወደቅከው እኮ መሬት ላይ እንትን ነው። አይ የምተርፍ ራሱ አይመስለኝም። ውሰደው በቃ። እንትን ነው በጣም ታመመካ። የምተርፍ ራሱ አይመስለኝም። ለምን ወጪ አወጣለሁ ብዬ እና ምን ልታረግ አሰብክ? እኔ እንጃ። አይ እስኪ ከግቢ ላስወጣ ይቻላል። ዝም ብዬ ወጪ ተናውጣ ላስወጣ። ይሄ ሁሉ ከተማ ነው? አዎ ከተማ። ውጭ ሀገር እኮ ነው። ውጭ ሀገር ሆኖ? አዎ ሄዳ አታውቅማ? በደንብ ነው ድሮ የሄድከው? ኧረ እባክህ እውነት? የት ነው የሄድከው? ድሮ እናቴ ሱቅ ስትልከኝ ጨው ልገዛ ባለ የእንትን ነው። ድሮ ጨው ስንገዛ ራሱ ምን ሰው ውጭ ነው የሚልኩኝ? ውጭ ሀገር እኮ ነው ያልኩህ። አዎ እንትን ነው። ድሮ እኔ እሮጣለሁ ጎበዝ ነበርኩና እናቴ ጨው ከውጭ ነው የምገዛላት እንጂ የ50 የ20 ሳንቲም ራሱ። ኧረ እባክህ እዛ ነው ያወቁ ከተማው። ውጭ ያልኩህ እኮ ከግቢ ውጭ አይደለም። ምን ሆኖ ነው ልጁ? ገባኝ። እንትኑ አይደል ይሄ ፈረንጆች ሀገሩ? አዎ እሱ እዛ ነው ጨው ልትገዛ የምትሄደው? ስሮጥ እንግዲህ እኔ ይበራለሁ። ሰው ኮች አለ እያለኝ ይሄ እንትኑ እንደዚህ ብራብሮቹ እሱ እንደዚህ ነው በረ የምትሄደው አንተ። ለጥያቄ ነው እንጂ አውቃለሁ ቦታው። ኧረ እባክህ እንደውም ፈረንጅ ወዳኛ አንዷ ሽማግሌ ልካሉ ሽማግሌ ላካሉ። ኧረ እባክህ እውነት? ከዛስ? ከዛ እንግዲህ እምቢ አሉ ቤተሰቦቼ። ኧረ እውነት እምቢ አሉ ተዋሉ። ዋው ተንኮሱ ስራ ጀመር። አዎ ንግድ ደስ ጀመር። ይላል። እንቁላሉ ስንት ነው? እንቁላል አንዷ ያ ነው። ቆይ ግማሽ ልስጥሽ ላንቺ። ኧረ ተው እንደዛ አይሰጥም። ያስብ ልስጥሽ። ተው በቃ ጎመኑን ስጠኝ። ጎመን? አዎ ስንት ነው እሱ? እንደዚህ ስለማይሸጠው ያው ለቁጠባ በቅጠሉ ነው። እሺ ተው ሽንኩርቱን ስጠኝ። አልፈልግም። ምን በቅጠል ልስጥሽ? አትላጣው። አልፈልግም። ይሄ የ10 ነው። ተው አልፈልግም ልስጥሽ። አይ መርቃት የ15 አልፈልግም። አልተማም እንደ ሽንኩርት ስጠኝ። ሽንኩርት ስንት? የስንት ልስጥሽ? እንዳለ ስንት ነው? እንዳለ ይሄ እንዳለ? አዎ መደቡ በቃ አንቺ በ7.50 ሰጂ። ምን 7.50? 7 ብር ከ50 ነው? 750። ኧረ ተው ምንድን ነው አንተ? መስጠት አይደል እንደ ወጣኸው እንዴ? ላተርፋ አይደል? በመቶ ነው የገዛው። እሺ ሰላም ነው። እንዴት ነህ? ሚሪንዳ ነው እንደ ያዝከው? አዎ ሚሪንዳ እንትን ትንሽ ቤት ቁጭ ብዬ ስለምወደው እሺ ግን እቺ አንድ አይበቃንም? ልጄም አለች። አዎ እሷም ትወዳለች። አዎ በጣም ምን ነው? እሺ አመሰግናለሁ። እሺ እንዴ ልጁ ምን ሆኖ ነው? በስመ አብ